ወሲብ ላይ እንዴት መሆን እንዳለብኝ ምን ማድረግ እንዳለብህ ግራ ገብቶሃል? ይህን ችግርን ይፈታልሃል እያዘጋጀሁ 5 ወሳኝና መሰረታዊ የወሲብ እንቅስቃሴዎች አሉ። 4 እና 5 ፍጹም የማጠብቀው ይሆናል። ይህንንም ለማወቅ ቻናላችንን ሰብስክራይብ እያደረግ ወደ ቪዲዮ። ሰላም ውድ ቻናላችን ቤተሰቦች፣ ይሄ ጤናና ወሲብ የተሰኘው የእናንተ ቻናል ነው። በዚህ ቻናል ስለ ወሲብ ጉዳዮቻችን፣ ስለ ጤና ጉዳዮቻችን በስፋት የምንወያይበት ሲሆን ዛሬ ደግሞ ልንወያይበት ይዘን የመጣነው ጉዳይ ወሲብ ላይ ማድረግ ያለብን 5 ዋና ዋና ነገሮችን ነው። እነዚህንም ነገሮች በምንተገብር ሰዓት የምናደርገው ወሲብ ጣፋጭና እርካታን የሚሰጥ ይሆናል። ነገር ግን እነኚህን ነገሮች ካልተገበርን የምናደርገው ወሲብ እርካታ ያልተሞላበትና የችኮላ ይሆናል። እነዚህንም ነገሮች በስፋትና በጥልቀት እንወያያለን። ቻናላችንን ሰብስክራይብ ያደርጋችሁ አብራችሁ ቆዩ። ከምናያቸው 5 ነገሮች የመጀመሪያው መሳሳም ነው። መሳሳም ስንል ዝም ብሎ መሳሳም ሳይሆን በቃ እርጋታ በተሞላበት ደስታን በሚሰጥ እና ደግሞ ረጋ ያለ ወይም ደግሞ ዝግታ የተሞላበት መሳሳም ነው። ይህንንም በምናደርግበት ሰዓት በቀላሉ የሁለታችንም ስሜት ጣራ እንዲነካ ወይም ደግሞ ስሜታችን እንዲቀሰቀስ በጣም ወሳኝና ትልቅ ሚና ይጫወታል። መሳሳም በወሲብ ላይ ትልቅና ከፍተኛ ሚና ያለው ነገር ነው። ይህንንም ባለመረዳት ሰዎች ቶሎ መሳሳምን በመተው ወደ ገደል ወይም ደግሞ ወደ ግንኙነት ይገባሉ። ይሄ ትልቅ ስህተት ነው። መሳሳም ስል ከንፈር ለከንፈር ብቻ ሳይሆን እዛ ጋ ያለችዋ ሴት ወይም አብራን ያለችዋ ሴት ሙሉ ሰውነቷን መሳም ትፈልጋለች። ይህንንም ስንል እሷን እየጠየቅን የቱ ጋር ስማት አይኖ ይሄ ለእኛ ባህል በጣም ከባድ ሊሆን ይችላል። በእርግጥ ወሲብ ላይ መነጋገር መወያየት ባለፈው ክፍል እንዳለው ወሳኝ ነገር ነው። ይህንንም በመተግበር የቱ ጋር እንድስማት እንደምፈልግ አንገቷ ስር ከንፈሯን ኦልሬዲ መላ ሰውነቷን እየሳምን እያነካካል በደንብ ወደ ስሜት ውስጥ መግባት እንችላለን። ይህንንም በምናደርግ ሰዓት ትንፋሻችን ምናምን እኩል ስለሚገጣጠም መሳሳም ትልቅና ከፍተኛ ሚና ይጫወታል እና ዋነኛውና ትልቁ ነገር ወሲብ ላይ አንደኛውና የመጀመሪያ መሳሳም ነው ማለት ነው። ሁለተኛው ደግሞ መተሻሸት ወይም ደግሞ መነካካት። ይህንን ስንል ወንዱ እዛ ጋ ያለው ወንድ ሴቷ በደንብ ሰውነቷን ማሸት፣ በተለይ ጡቶቿን፣ ከኋላ ዳሌዋን፣ መላ ሰውነቷን የሴት ልጅ ስሜት ከእግር ጥፍሯ እስከ አናት ፀጉሯን እንዳለ ቦታ በዛ ግንኙነት ወቅት ስትነካ ስሜት አለው። ነገር ግን ይህንን ሞር የተሻለ የሚያደርጉ ወሳኝ ስሜት ቀስቃሽ የሆኑ ቦታዎች አሉ። እነዛም ቦታዎች በግልፀኝነት አጠገባችን ካለችዋ ሴት ጋር እየተወያየን እንዴት ይሹ ሞር ደስታ እንደሚሰጣት የትጓን ስነካ ሞር እርካታ እንደምታገኝ ደስታ እንደሚሰጣት እየጠየቅ አብረ እየተወያየ ማድረግ ነው። ይህንንም በምናደርግ ሰዓት ሰውነታችን እየጋለና ወደ ተሻለ የሙቀት ደረጃ እየደረሰ ይሄዳል። ይህም ለእሷም ለአንተም ትልቅ የእርካታ ጫፍ ላይ እንድደርሱ ወይም ደግሞ ግንኙነታችሁ እንዲሞቅ ወይም ከፍ ያለ ደረጃ ላይ እንዲደርስ ያደርጓል። ይህንንም በማታደርጉበት ሰዓት ሰውነታችን ሳይሞቅ ወይም ደግሞ ሰውነታችን ሳይገድ ቀጥታ ወደ ግንኙነት በምገባ ሰዓት የቾከልና ምንም እርጋታ የሌለው ስለሆነ ደስታን የማግኘት አቅማችን ወይም ደግሞ በነገሩ የመርካት እድላችን በጣም የጠበበና አናሳ ይሆናል። ይህንንም ለመቅረብ መተሻሸት ወይም ደግሞ ገላ ለገላ መነካካት፣ የሴቷን ሰውነት በደንብ ማሸት ሁለተኛውና ቀጣይ ሚና ነው ማለት ነው። ሶስተኛውና ወሳኙ ደግሞ ፊንገር የምንለው ነው። ይህንንም በምናደርግ ሰዓት አጠገባችን ያለችው የወሲብ አጋራችን በነገሩ ፍቃድ ያላትና ፍላጎት ያላት መሆን አለበት። የሷንም ስሜት ማክበር ያስፈልጋል። ይህንም በምናደርግበት ሰዓት የሁለታችንም ፍቃድ ሊኖር ይገባል። ይህንንም ስናደርግ ደግሞ ያው ዩቱቡ ስለሚከለክል ወይም ደግሞ ይህን ቃል መጠቀም ስለሚከለክል ቃሉን ዳቦ በሚል እንወስነዋለን እና የእሷን ዳቦ ቀስ እያልን ጫፉን የሴቷን ዳቦ ጫፉን ቀስ እያልን ያው በነሱ እጅና ጥፍራችንን መቆረጥ ወሳኝና ቀዳሚ ሚና ይሆናል ማለት ነው። ከዛም በነሱ እጃችን ቀስ እያልን ጫፉን ቀስ በለሰለሰ መልኩ መነካካትና እሷን የተሻለ ስሜት ውስጥ መክተት ማለት ነው። ቀስ እያለን ይህን በምናደርግበት ሰዓት እሷ አብዛኛው የስሜት መጠኗ እዛ አካባቢ ወይም ደግሞ የዳቦዋ ጫፍ ላይ ስላለ በቀላሉ ወደ ከፍተኛ የስሜት ማዕበል ውስጥ እንድገባ ያደርጋታል። ይህንንም በምናደርግበት ሰዓት ከፍተኛ ደስታን ታገኛለች። ቀጣይም ደግሞ ከዚህም በመቀጠል ሁለተኛ ስፓቷን ደግሞ ውስጠኛው የዳቦ ክፍሏን ወይም ደግሞ እጃችንን ወደ ውስጥ በመክተት ከላይ የምናገኘው የዳቦ ግድግዳውን ቀስ እያለን በለሰለሰ መልኩ ያው እንዳልኳችሁ ይህ ስናሪ እጃችን ንጹህና ጥፍራችን የተቆረጠ መሆን አለበት ብያችኋለሁ እና
ወደ ውስጥ እጃችንን በመክተት የዳቦ የላይኛ ክፍሏን ቀስ እያለን ህመም በማይፈጥር መልኩ በለሰለሰ መልኩ በመነካካት ከፍተኛ የስሜት ጫፍ ላይ ማድረስ እንችላለን። አብዛኛው ሴቶች ጥናት እንደሚያሳይ ከሆነ ከ85% በላይ ሴቶች ያለ ወንድ ልጅ የመራቢያ አካል ወይም ደግሞ ሙዝ ብለን እንለዋለን እዚህ ጋር ሙዝ በቀላሉ ስሜታቸውን መጨረስ ይችላሉ እና በቀላሉ በዚህ አይነት መንገድ ስሜቷን ማስጨረስ ወይም ደግሞ እርካታ ጫፍ ላይ ማድረስ እንችላለን እና ይሄ ማድረግ ደግሞ ለእሷ ከፍተኛ ሚና ነው። ሴት ልጅ በቀላሉ ሚስታችን ወይም ደግሞ የወሲብ አጋራችን የስሜት ጫፍ ላይ ለማድረስ ይህንን በመጠቀም ደስተኛ ልናደርጋት እንችላለን ማለት ነው። ይህንንም ስናደርግ መቅደምና ማወቅ ያለባቸው ነገር እርጋታ በተሞላበትና ንጽህና በተሞላበት መንገድ መሆን አለበት ማለት ነው። ይሄ ቀዳሚና ቅድሚያ ሊሰጠው የሚገባ ዋነኛ ነገር ነው ማለት ነው እና ሶስተኛውና ወሳኙ ፊንገር ነው ማለት ነው። አራተኛውና ወሳኙ ደግሞ የአንተ ሙዝና የሷ ዳቦ የሚገናኝበት ቦታ ነው። ይህንንም በምታረግ ሰዓት በጣም እርጋታ በተሞላበትና ህመም በማይፈጥር መልኩ መሆን አለበት። ይህንም በምታረግበት ሰዓት በጣም ረጋና የለሰለሰ መሆንም አለበት። ይህንን ደግሞ እንዴት እንደምታረግ እንግዲህ መጀመሪያውና መቅደም ያለበት መጀመሪያ አጓጊ ማድረግ አለበት ነገር ነው። ይህን አጓጊ ስንል ኦልሬዲ የሆነ በዚህ እንዳልኳችሁ በዛኛው ቪዲዮ የውድድር ወይም ደግሞ እሽቅድድም አይደለም። እዚህ በእርጋታ የሚፈጸሙና ደስታ የተሞላበት መሆን አለበት። ይህንንም ስናደርግ ረጋ ወይም ደግሞ ስሜት የሚሰጥ መሆን አለበት እና ያንተን ዳቦና የሷ ሙዝ የምታገናኝበት ቦታ ላይ በጣም እርጋታ የተሞላበትና አስደሳች ሊሆን ይገባል። ይህም በምታደርግበት ሰዓት ያንተም የወሲብ እርካታን የሷን የወሲብ እርካታን ጫፍ ማድረስ ትችላላችሁ። ይህም በሚሆንበት ጊዜ ሁለታችሁም እኩል ደስተኛ መሆን ትችላላችሁ። ነገር ግን የምትቾክልና እርጋታ የማይታይብህ ከሆነ በነገሩ ደስታን የማግኘት ወይም ደግሞ እርካታን የማግኘት መጠናችሁ በጣም ዝቅ ያለና የደከመ ይሆናል። ይህም በሚሆንበት ጊዜ ቶሎ መጨረስና እርካታን ያለማግኘት ወይም ደግሞ ደስታን የማጣት ይገጥማቸዋል። ይህም ለፍቅራችሁ መቀነስ ወይም ደግሞ መቀዛቀዝ ከፍተኛ ሚናን ይጫወታል ማለት ነው። ስለዚህ የአንተ ዳቦና የሷ ሙዝ የሚገናኝበት ወቅት ወይም ደግሞ በዛ ሰዓት እርጋታ የተሞላበትና ደስታን የሚፈጥር መሆን አለበት ማለት ነው። አምስተኛውና የመጨረሻው ፊት ለፊት መታየት። ፊት ለፊት መታየት ስል ብዙ ሰው ሊገርም ወይም ደግሞ ምን ሊል ይችላል። ነገር ግን ይሄ አብዛኛው ሰው የማያውቀውና ትልቁ ሚስጥር ነው። አብዛኛው ሰው ከወሲብ በኋላ ፊቱን አዙሮ ይተኛል ወይም ደግሞ ፊቱን በማዞር ለወሲብ አጋሩ ጀርባውን በመስጠት ይተኛል። ይሄ ትልቅ ስህተት የሆነና መተግበር የሌለበት ነገር ነው። እንዲሁም ከጨረስን በኋላ ዞረን ፊታችንን ወደ ወሲብ አጋራችን በማድረግ ግንባሯን ወይም በቃ የተለያዩ ቦታዎቿን በመሳብ ለእሱ ያለንን ፍቅር ለእሱ ያለንን ፍላጎት መግለጽ በቃ በነገሩ ደስተኛ እንደሆነ መናገር ወይም ደግሞ መስተካከል ያለበትን ነገር በስርዓት መናገር በመሀላችን ያለውን የወሲብ እርካታ ወይም ደግሞ የወሲብ ግልጸኝነት በጣም ይጨምረዋል። ነገር ግን ልክ እንደጨረስን ፊታችን አዙረን የምንተኛ ከሆነ አብረን ያለችው የወሲብ አጋራችን ወይም ደግሞ ከኛ ጋር ወሲብ የፈጸመችዋን እንስት ወይም ደግሞ የወሲብ አጋራችንን በጣም ምቾት የሚነሳና በነገሩ ደስተኛ እንዳልሆነች ወይም ደግሞ እኛም ደስተኛ እንዳልሆነ አይነት ስሜት እንዲሰማት ያደርጋል። ይህም በሚሆንበት ሰዓት አእምሯችን ላይ ጭንቀት በመፍጠር ለቀጣይ ወሲብ መነሳሳት ወይም ደግሞ ፍላጎት ማጣት ያስከትላል እና ይህንን ለመቀነስ ወይም ደግሞ ይህን ችግር ለመፍታት ከወሲብ በኋላ ወይም ደግሞ ከግንኙነት በኋላ ፊት ለፊት መተያየት ወይም ግንባሯን መሳም፣ የተለያዩ ነገሮችን እንክብካቤ ማድረግ ሞር የተሻለና ጥሩ ነገር ነው እላቸዋለሁ። አብዛኛው ሰው ደግሞ ይህንን እንደ ቀላልና እንደ ዋዛ ነገር ያያል። ይሄ በፍጹም ስህተት የሆነና መቅረት ያለበት ነገር እና ከወሲብ በኋላ የመጨረሻውና አምስተኛው ያልኳችሁ መተያየት ወይም ደግሞ መተቃቀፍ ነው ማለት ነው። ወደ ማጠቃለያውም ስንገባ አብዛኛው ጊዜ ሰዎች ወሲብ በችኮላና በመጣደፍ የሚፈጸም ይመስላል። ነገር ግን ይህ ፍጹም ስህተት የሆነና ልክ ያልሆነ መንገድ ነው። ወሲብ በተቃራኒ በእርጋታና በለስለስ ባለ መልኩ የሚፈጸም ነው። ይህንንም በምናደርግ ሰዓት ህመም የማይፈጥርና ደስታን የሚሰጥ መሆን አለበት። ይህም በሚሆንበት ሰዓት የወሲብ አጋራችን ወይም ደግሞ አብሮን ወሲብ የሚፈጽመው ሰው በነገሩ ምቾት የማግኘትና ደስታን የማግኘት መጠኑ በጣም ከፍ ይላል። ያ ሰው ብቻ ሳይሆን እኛም ደስታን የማግኘት መጠናችን ከፍ እያለ ይሄዳል። ይህም የሚሆነው ወሲብን በእርጋታና በለሰለሰ መልኩ ስንፈጽመው ነው ማለት ነው እና
በአጠቃላይው እነዚህ ወሳኝና 5 የዘረዘርኩላችሁን ነገሮች በመተግበር ወሲባችንን ደስተኛና ጣፋጭ ማድረግ እንችላለን። ነገር ግን እነዚህን ማንተገበርና ማንጠቀም ከሆነ አስደሳች የሆነ ወሲብን የመፈጸም ሂደቱ ያላማረና ያልተሳካ ይሆናል ማለት ነው። እነዚህን ቀለል ያሉ 5 መንገዶችን በመተግበር በህይወቱ ደስታን ያገኙ ወይም ደግሞ በወሲብ ግንኙነቱ ደስታን ይጨምሩ። በመጨረሻ ስለ ወሲብ ጥሩ ገለጻና አሪፍ ማብራሪያ ያልኩበትን ያለፈውን ቪዲዮ በማየት የተሻለ መረዳት ወይም ደግሞ ስለ ወሲብ የተሻለ ግንዛቤ ሊኖሩት ይችላል። ስለዚህ ያለፈውን ቪዲዮ በማየት ስለ ወሲብ ያሉትን ግንዛቤ ሞር ከፍ ማድረግ ይችላሉ ማለት ነው። እና ማንኛውንም መጠየቅ ማወቅ የምፈልጉትን ነገር ካለ ኮሜንት ላይ ሀሳባችሁን በመግለጽ በቀጣዩ እንድንወያይበት ለእኛም ጥሩ የመነሻ ሀሳብ ይሆነናል ማለት ነው። እና መጠየቅ ማወቅ የምፈልጉት ነገር ካለ ኮሜንት ላይ አስቀምጡልን። አስተያየታችሁን ይሄ ይስተካከል፣ ይሄ ይሻሻል የምትሉትን ኮሜንት ላይ አስቀምጡልን። ቻናላችንን ሰብስክራይብ ያደርጋችሁ አበረታቱ። ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ይቆዩ።